ሰላም ጀግኖች፣ ዛሬ ደግሞ እስኪ አንዳንድ ነገር እናውራ። እንኳን አደረሳችሁ ለጥምቀት በዓል። የትም ሆናችሁ የምታከብሩ ችላችሁ ውጭ ወጣችሁ ቤተክርስቲያን ሄዳችሁ ማክበር የቻላችሁ እንኳን አደረሳችሁ። በቤትም ሆናችሁ በንጹህ ልብ እያሰባችሁ ያላችሁ እንኳን አደረሳችሁ። ዛሬ እዛ በቤት ውስጥ ሆኖ ወጥቶ ጥምቀት ማክበር ላልቻሉት፣ እዛ ለብሶ ማሸብሸብ እየፈለጉ ማሸብሸብ ላልቻሉት፣ ነገር ግን ለብዙ የብዙ ህይወት ብርሃን አድርጎ እራሳቸው ዝቅ ብሎ እየኖሩ ላሉት እህቶቼ ወንድሞቼ ነው ይሄ መልእክቴ። ሼር እያደረጋችሁ አድርሱልኝ። ዛሬ ያላችሁበት ምንም ነገር ላይ ሆኑ፣ ምንም ነገር ውስጥ ሆኑ፣ በምንም አጣቦሽ ሆኑ፣ በምንም ነገር ላይ በምንም ነገር ውስጥ ሁኑ፣ የትም ሁኑ፣ ያ ነገር ሁላ ያልፋል። እንደ ህልም አልፋችሁ ታዩታላችሁ። እንደ ታሪክ ትላንትናችሁን ታስታውሱታላችሁ። አንድ ቀን ያልፋል፣ ማለፉ አይቀርም። መቼም ተስፋ እንዳትቆርጡ፣ ወደፊት ተራመዱ። ባላችሁበት ደስተኛ ሁኑ። ፈጣሪያችሁ ባላችሁበት ቦታ ሆናችሁ አመስግኑት። እሱን ለማመስገን የግድ ቤተክርስቲያን መሄድ አይጠበቅባችሁም። እሱን ለማመስገን ነጠላ መልበስ አይጠበቅባችሁም። እሱን ለማመስገን ንጹህ ልብ ብቻ መሆን ነው የሚያስፈልጋችሁ። እሱ ዛሬ ያላችሁበትን አሳልፎ እንደ ታሪክ እንድታወሩት ይረዳቸዋል። እሱም እንደሚረዳችሁ እመኑና በርቱ። በእግዚአብሔር በፈጣሪያችሁ በምታምኑት በየሃይማኖታችሁ ጽኑ። በምንም ውስጥ ሆናችሁ አታማሩ፣ አመስግኑ። ሁሌም የተሰጠን ነገር ብዙ ነው። አጣርተን ስለማናየው፣ አጉርተን ስለማናየው፣ ብዙውን ጊዜ ካለን ይልቅ የሌለንን ነገር አጉርተን ስለምናይ እንጂ ያለን ነገር ሁሌም ከሌለን ነገር ይበልጣል። ስለዚህ ያለንን እንመልከት። የሌለንን እያሰብን ህይወታችንን፣ ኑሮአችንን፣ ብዙ ነገራችንን እንዳናጨልም። ምክንያቱም ሁሌም ያለን ከሌለን እጥፍ ብዙ ነው። የሌለንን ብንቆጥረው ጥቂት ብቻ ናቸው። ያለን ግን ብንቆጥረው አንጨርሰውም። ስለዚህ ባለን ነገር እንደሰት። ያለንበት ነገር ያለንበት ቦታ አላፊ ነው። እግሬ እየተራመደ ነው። ቅድም መጀመሪያ ላይ ሳወራችሁ የነበርኩበት ቦታ አይደለሁም። ምክንያቱም እየተራመድኩ ስለሆነ። እናንተም በህይወት ውስጥ ዛሬ ሲያልፍ ነገ ይመጣል፣ ነገ ሲያልፍ ከነገ ወዲያ ይመጣል። ዛሬ ያላችሁበት የትም ሁኑ፣ በመዳን ቤት ሁኑ፣ በእስር ቤት ሁኑ፣ በየትም ቦታ ሁኑ፣ ነገ አዲስ ቀን ነው። ሁሌም በተስፋ ኑሩ። ነገር ግን ነገን ተስፋ እያደረጋችሁ ዛሬያችሁ እንዳታጨልሙት። ምክንያቱም ዛሬ የኖራችሁትን ነገ ደግማችሁ አትኖሩትም። ስለዚህ ነገ ላይ አልፋችሁ ትላንትናችሁን ለማስተማሪያነት መጠቀም የምትፈልጉ ከሆነ ጸንታችሁ ዛሬን እየኖራችሁ ወደፊት ተራመዱ። ሁሉም ነገር ያልፋል። አያችሁ፣ ትላንት እኔ የነበርኩበት ቦታ ላይ አይደለሁም። ነገም ዛሬ ያለሁበት ቦታ ላይ አልሆንም። ይህንን ደግሞ ለማድረግ የእናቴ አባት የሰዎች እገዛ አያስፈልጋችሁም። በአንደኝነት የሚያስፈልጋችሁ የፈጣሪ እርዳታ ብቻ ነው። በመቀጠል የሰዎች ሀሳብ፣ የሰዎች እርዳታ ልታገኙ ትችላላችሁ። ነገር ግን በዋነኝነት በአንደኝነት ሁሌም የፈጣሪ እርዳታ ነው የሚያስፈልጋችሁ። ፈጣሪያችሁ ደግሞ በምንም ውስጥ ሆናችሁ፣ በምንም በተጎሳቀለ ሁኔታ ውስጥ ሆናችሁ፣ በምንም በቆሸሸ ልብስ በፊቱ ብትቆሙ ይሰማችኋል። እሱም ሁሌም ከእናንተ ጋር ነው። እናንተም ልብሳችሁን፣ ቦታችሁን አትዩት። ንጹህ ልብ ይዛችሁ ብቻ በፊቱ ቅረቡ። እሱም ይርዳችሁ። ዛሬ ካላችሁበት አጣቦሽ አውጥቶ ወደምትፈልጉት ህይወት ይለውጣችሁ። አሜን። በርቱልኝ። ዛሬ ያላችሁበት ነገ የምትኖሩበት አይደለም። ዛሬ የተሰጠን የምንኖርበት ነው። ነገ ደግሞ ገና ነው፣ አናውቀውም።
ትላንትናን ደግሞ እያስታወስን መቆዘም የለብንም። የዛሬ መልእክቴችን ይመስላል። ሼር እያደረጋችሁ ለዛች ጀግና አስደርሱ። አመሰግናለሁ።